ጸሎት ትጉና ጸልዩ ማቴዎስ 26 ቁጥር 41። ጸሎት ከእግዚአብሔር ጋር የምንገናኝበት መንገድ ሲሆን በውስጡም ኅብረትን፣ ምስጋናን፣ ስግደትን፣ ንስሐን፣ ልመናን እንዲሁም ደግሞ ምልጃን ይዞ ይገኛል። ጸሎት የአንድ ጊዜ ድርጊት ብቻ ሳይሆን የዘውትር ተግባር ነው። ክርስቶስም በቃልም ሆነ በተግባር ጸሎትን በሕይወቱ አስተምሮናል። በዮሐንስ ወንጌል ምዕራፍ 17 ላይ ኢየሱስ ስለ ራሱ፣ ስለ ደቀ መዛሙርቱ እንዲሁም ስለ አማኞች ሁሉ ጸልዮአል። አለመጸለይ ኃጢአት አድርገን እንድንመለከት የሚያደርጉን የመጽሐፍ ቅዱስ ክፍሎች አሉ። አንደኛ ሳሙኤል ምዕራፍ 12 ቁጥር 23 ላይ እንዲህ ይላል፣ ከዚህ በላይ እኔ ለእናንተ ከመጸለይ ወደ ኋላ በማለት እግዚአብሔርን መበደል ከእኔ ይራቅ በማለት ይናገራል። ኢየሱስ ክርስቶስ ለደቀ መዛሙርቱ ከሰጣቸው ትእዛዝ መካከል ትጉና ጸልዩ ማቴዎስ 26 ቁጥር 41 የሚል ነው። ጸሎት የእግዚአብሔርን ፍቃድና የልብ ሐሳብ የምናውቅበት ነው። እንደዚሁም ደግሞ ስትጸልዩ እንደ ግብዞች አትሁኑ። እነርሱ ለሰዎች ለመታየት ሲሉ በየምኩራቡ በየመንገዱ ማዕዘን ላይ ቆመው መጸለይን ይወዳሉ። እውነት እላችኋለሁ ሙሉ ዋጋቸውን ተቀብሏል። አንተ ግን ስትጸልይ ወደ ክፍልህ ግባ፣ በሩንም ዘግተህ በስውር ወዳለው አባትህ ጸልይ። በስውር የተደረገውን የሚያይ አባትህ ዋጋህን ይከፍላል። ስትጸልዩ ከንቱ ቃላት በመደጋገም ጸሎታቸው የሚሰማላቸው እንደሚመስላቸው አሕዛብ ነገራችሁን አታስረዝሙ። እነርሱን አትምሰሏቸው። አባታችሁ ከመለመናችሁ በፊት ምን እንደሚያስፈልጋችሁ ያውቃል። ማቴዎስ ወንጌል ምዕራፍ 6 ከቁጥር 5 አንስቶ እስከ 8። ኢየሱስ በዚህ ክፍል ውስጥ እየተቃወመ ያለው ጸሎታችንን ለእግዚአብሔር ማቅረባችንን በፍጹም አይደለም። ይበልጥኑ ኢየሱስ ራሱ በጸሎት መትጋት እንዳለብን አስረግጦ ነግሮናል። ኢየሱስ በቀጥታ የተቃወመው ከንቱ ቃላትን በመደጋገም ውስጥ ያለን ጸሎት ነው። መደጋገም የሚለው ቃል የሚያመለክተው ምን እያለን እንደሆነ እንኳን ሳናስብ በቃል የተጠና ጸሎት ማነብነብን፣ ጸሎትን ለማስረዘም ወይም የእግዚአብሔርን ትኩረት ለመማረክ በመሞከር ቃላትን ማብዛት ሊሆን ይችላል። አሕዛብ በጸሎታቸው ጊዜ እጅግ ማራኪ የሆኑ ቃላትን በመደጋገም አማልክቶቻቸውን ጸሎታቸውን እንዲሰሙላቸው ማድረግ ልማዳቸው ነው። በእንዲህ አይነት የጸሎት ወቅት አሕዛብ የሚያዘወትሩት አይነት የቃላት ጋጋታ የእግዚአብሔርን እሽታ ማግኘት አይቻልም። ክርስቲያኖች እንደ ፈሪሳውያን በሰዎች ለመታየት ወይም እንደ አሕዛብ ከንቱ ቃላት በመደጋገም መጸለይ የለባቸው። ነገር ግን ይህ ማለት በአሕዛብ ዘንድ መጸለይ እንደሌለብን እየተቃወመ ሳይሆን ታይታንና ከንቱ የቃላት ድግግሞሽን የተሞላ መሆን እንደሌለበት ነው። ኢየሱስ ክርስቶስ የተቃወመው በእውነት ለእግዚአብሔር ልመናን ከማቅረብ ይልቅ አድማጮችን የሚያስደምም የቃላትን ጋጋታ እንዲሁም ደግሞ የሰዎችን ይሁንታና አድናቆት ለማግኘት የሚደረግ ጸሎትን ነው። ስለሆነም ኢየሱስ የሚያስጠነቅቀው በጸሎት ጊዜ ከምንፈጽማቸው ሁለት ያልተገቡ ስህተቶች እንድንጠበቅ ነው። አንደኛ፣ የሰዎችን ትኩረት ለመማረክ በመሞከር መጸለይ በፍጹም አይገባም። ሁለተኛ፣ የምንፈልገውን ነገር እንዲሰጠን እግዚአብሔርን ወደኛ ፍቃድ ማምጣት እንደሚቻል በማሰብ መጸለይ የለብንም። መጸለይ ያለብን ችግራችንን በፊቱ ለማኖር ከእግዚአብሔር ጋር ተገቢ ግንኙነት ለማድረግ እንደሆነ ማሰብ አለብን። እንዲሁም ደግሞ በምንጸልይበት ጊዜ የኛ ፍቃድ ሳይሆን የእርሱ ፍቃድ በሕይወታችን እንዲሆን መሆን አለበት። የክርስቲያን ጸሎት መሆን የሚገባው በእምነት በኢየሱስ ስም በመንፈስ ቅዱስ ንስሐ በመግባት ይቅር ባይ መሆን፣ ባለመሰልቸት፣ በነገሮች ሁሉ ለሰው በሙሉ በየትኛውም ጊዜ መሆን ይገባል።